ሰበር ዜናዎችን ይዘናል። በየዕለቱም አዳዲስ ከሀገር ውስጥ እንዲሁም ከውጪ ሰበር ዜናዎች ለእናንተ እንዲደርሶ ሰብስክራይብ የሚለውን በተን በመንካት እንዲሁም የደውል ምልክቱን በመጫን ቤተሰብ ይሁኑ። በቀጥታ ወደ ያዝነው ዜና እናልፋለን። በቅድሚያም አጫጭር ዜና። አሜሪካ ደግሜ በኢራን ላይ አስደንጋጭ የሆነውን ጥቃት አደርሳለሁ ስትል ተናገረች። በቀድሞ ያደረስነው ጥቃት ጉዳት ካላደረሰ ሳላወላውል የቁጣዬንና የኃይሌ መታያ የሆነውን አስፈሪ የፈንጂ ጥቃት በኢራን ምድር ላይ አዘንባለሁ ሲሉ ዶናልድ ትራምፕ ከዋይት ሃውስ መግለጫቸውን አውጥተዋል። በዜና ጥንክራችን ላይ በዝርዝር ይዘነዋል። ተከታተሉ። በኤርትራ መንግስት ላይ የተባበሩት መንግስታት የሰብአዊ መብቶች ካውንስል ድምጽ ሊሰጡበት እንደሆነ ተገለጸ። ድምጽ የሚሰጥበት ምክንያት የኤርትራ መንግስት በዜጎቹ ላይ የሰብአዊ መብት ጥሰትን እያደረሰ ስለሆነም ነው ተብሏል። የዜና ጥንክራችን ሊያደርሳችሁ ከያዝናቸው ዜናዎች መካከል ነው። ወደ ዝርዝር ዜናችን እናልፋለን። የብዙዎች እንደሚያፋሰሰው የ12 ቀን ገደማ ቆይታ የነበረው በመካከለኛው ምስራቅ በእስራኤልና በኢራን መካከል ከተደረገው ጦርነት በኋላም አሜሪካ ባለፈው በኢራን ምድር ላይ ሌሊቱን ፈንጂዎችን እንደ ዝናብ እንዳወረደችው ደግሜ በኢራን ምድር ላይ ጥቃትን አደርሳለሁ ስትል ተናገረች። ለቀናት በቆየው የኢራንና የእስራኤል ጦርነት ላይ አሜሪካ ትላንት በሰጠችው ጋዜጣዊ መግለጫ ኢራን የኒውክሌር መርሃ ግብሯን ለመቀጠል ዩራኒየም ማብላላቷን አትቀጥልም፣ የምትቀጥል ከሆነ ግን አሜሪካ ያለፈውን ጥቃት ደግማ በኢራን ምድር ላይ እንደምታደርግ ተናግራለች። በተለይም በአሜሪካ መገናኛ ብዙሃን መካከል በተደጋጋሚ ኢራን በቀድሞ ጥቃት ብዙም ጉዳት አልደረሰባትም የሚልን ጥያቄ ባነሱም ጊዜ ዶናልድ ትራምፕ ለጥያቄው ምላሽ ሲሰጡ በኢራን ላይ ቀድሞ ያደረስነውን ጥቃት እንዲያጣሩ ለደህንነት አባሎች አሳውቄያለሁ። እነርሱም አጣርተው በኢራን ላይ ብዙም ጉዳት እንዳልደረሰ ካሳወቁኝ ደግሜ በኢራን ላይ ጥቃትን አደርሳለሁ፣ ሳላወላውል አውዳሚውን ፈንጂ በኢራን ላይ እጥላለሁ ብለዋል። የኢራን የኒውክሌር ማብላላት አይቀጥልም ካልኩኝ አይቀጥልም ነው ያሉት ዶናልድ ትራምፕ ዳግም ኢራን የኒውክሌር መርሃ ግብሯን ቀጥላለች፣ ዩራኒየምም እያብላላች ነው የሚል ዜና በሰማሁበት ቅጽበት የቁጣዬንና የኃይሌን ማሳያ የሚሆንን አስፈሪ ፈንጂ በኢራን ምድር ላይ አዘንባለሁ ሲሉ ዛቻቸውን ቀጥለዋል። የካሊፎርኒያ ተወካይ የሆኑት ሴናተር አዳምም አሜሪካ በኢራን የኒውክሌር ጣቢያዎች ላይ ከፈጸመችው ጥቃትና በኢራንና በእስራኤል መካከል ከነበረው ከፍተኛ ጦርነት በኋላ የተኩስ አቁም ስምምነት ላይ መደረሱ ቢታወቅም ኢራን በድጋሚ ወደ ኒውክሌር የጦር መሳሪያ ፊቷን ልታዞር ትችላለች የሚል ስጋት እንዳላቸው ገልጸው ሁኔታው ኢራን እንደ ሰሜን ኮሪያ ራሷን የኒውክሌር የጦር መሳሪያ ባለቤት ሀገር ልታደርግ ትችላለች፣ ነገር ግን ይህን ማወቅ የምንችለው ከረፈደ በኋላ ነው ማለታቸውን አመልክቷል። ከኢራን መንግስት የቴሌቪዥን ጣቢያ እንደተሰጠውም በኢራን ዋና መዲና ቴህራን ውስጥም ኢራናውያን ግጭቱ ያደረሰውን ውድመት እየቆጠሩ ሲገኙም የሀገሪቱም የጤና ሚኒስቴር ባወጣው መግለጫ ከእስራኤል የሚሳኤል ድብደባ 627 ሰው ሲሞቱ 5000 የሚጠጉ ሰዎችም እንዲቆስሉ ተዘግቧል። አሁን ላይ ቴህራን ቀስ በቀስ ወደ መደበኛ ህይወቷ እየተመለሰች የቀድሞ ገጽታዋን እየተላበሰች መሆኑን ተመልክቷል። መንገዶች እንደ ቀድሞ በመኪኖች መሞላታቸውን ዘጋቢዎች የተመለከቱ ሲሆን የእስራኤልን ድብደባ ሸሽተው ከከተማ ለቀው የወጡ ኢራናውያን መመለሳቸውን ጨምረው አሳውቀዋል። ሱቆችም ደግሞ መከፈታቸውንና በሰዎች መሞላታቸው ተዘግቧል። የእስራኤል የ12 ቀናትም ወታደራዊ እርምጃም የአሜሪካ አየር ኃይል የኢራን ዋና የኒውክሌር ተቋማትን በህገወጥ መንገድ የተደረገው የአየር ድብደባ ጥሩ ቀን እንዳናሳልፍ አድርገውናል ሲሉ የኢራን ነዋሪዎች ተናግረዋል።